ኢዮብ ብዙ ነበረው ግን ሁሉን አጣ። ሰዓት የለንም የእርሱን ንብረት ለመቁጠር። ሁሉን አጣ። በመጨረሻ ላይ ጤና ነበረው። ከእግር ጠፍሩ እስከ ራስ ፀጉሩ ድረስ በቁስል ተመታ። የራሱን ቁስል እንኳን የሚያክምበት ጠፍር አልነበረውም። ጠፍሩ ተነቃቅሎ በገል እያከከ ሚስቱ እንደዚህ ያለችው እግዚአብሔር የምትለውን ርገምና አለችው። እዚህ መራገም ይቻል ይሆናል። ተራግመን ሞተንስ የምንሄደው ወደ ማን ነው? ወደ እግዚአብሔር ለመሄድ እግዚአብሔርን መራገምስ ውጤቱ ምንድን ነው? ልብ በሉ ክርስቲያኖች፣ ለጥቂት መከራ ብላችሁ በሕይወታችሁ እግዚአብሔር ላይ እንዳታጉረመርሙ። እስራኤላውያንን ከባርነት አውጥተው ሲያጉረመርሙ 40 ዓመት በረሃ ላይ ፈጃቸው እግዚአብሔር። ያጉረመረሙ ነበሩ፣ ምድር ተሰንጥቃ ዋጠቻቸው። ያጉረመረሙ ነበሩ፣ ማጉረምረማቸውን ውጤቱን ተቀብለውታል። በሕይወታችሁ እግዚአብሔር ላይ እንዳታጉረመርሙ። ሁሉን ማድረግ እንደሚችል እመኑ። የትኛውንም ችግር፣ የትኛውንም መከራ፣ የትኛውንም ፈተና ማን ማሻገር ይችላል? እግዚአብሔር ይችላል። አሁን ይሄ ዝም ብሎ ግብዝነት ሳይሆን በእምነት ማን ይችላል ማለት አለባችሁ። እግዚአብሔር ይችላል። ችግሩ እኛ እምነት የለንም። ብዙ ጊዜ እኛ የምንሰብካለን፣ የምንሰብከውን አናምንም። እናንተን ትሰሙናላችሁ፣ ለጊዜው ነው የምትሰሙን። ስትወጡ ይጠፋችኋል ከአይምሯችሁ። ከዚህ የተነሳ ክርስቲያናዊ ለውጥ በሕይወታችን ውስጥ የለም። መንፈሳዊ እድገት በሕይወታችን የለም። ሁልጊዜ እናስተምራለን፣ ሁልጊዜ እንማራለን። የሚሰብከውም የሚሰበከውም ሕይወት ስለሌለው አይለወጥበትም።